ደቡብ ኢትዮጵያ አርባ ምንጮች ብቻ ሳይሆኑ ከኢትዮጵያ ከአንድ ሶስተኛው በላይ ብሔሮች የሚገኝበት ክልል ነው። ከ30 በላይ ብሔሮች የሚገኙበት ክልል ነው። ለተከበረው ለደቡብ ኢትዮጵያ ሕዝብ አደራ እያልኩ ማስተላለፍ የምፈልገው መልእክት ኮንሶ ከጋሞ አያንስም፣ ዳሰነች ከወላይታ አያንስም። ሁሉም ሕዝብ እኩል ነው። እኔ እበልጣለሁ የሚል ስሜት፣ እኔ እሻላለሁ የሚል ስሜት፣ ካለኔ አንደኛ የለም የሚል ስሜት ለዘመናት ደሃ አድርጎ አቆይቶናል። መሻል በተግባር ነው። ጋሞ ሆኖ ጋሞን ከሚሰርቅ ዳሰነች ሆኖ ለጋሞ የሚሰራ ዜጋ ይሻለናል። በስም ብቻ የሰፈር ተወካይ ለመሆን የሚሞከረው ሙከራ አይጠቅመንም። እኔ የአርባ ምንጭ ከተማ ተወላጅ አይደለሁም። ሀብታሙ ተገኝ የአርባ ምንጭ ከተማ ተወላጅ አይደለም። መስፍን ጣሰው የአርባ ምንጭ ተወላጅ አይደለም። ለማ የአርባ ምንጭ ተወላጅ አይደለም። ፎርሲ ቻይናዎች የአርባ ምንጭ ተወላጅ አይደለም። ወደን ፈቅደን ተባብረን እንዲህ ያለውን ስራ መስራት ከፈለግን እኛ እንደ አንዱ መልካም ጋሞ ልንወሰድ ይገባል። እዚህ ተቀምጦ ደግሞ የአርባ ምንጭ ስብራት፣ የአርባ ምንጭ ድካም፣ የአርባ ምንጭ መጎዳት የማያመውና የማይተጋ ደግሞ ሰው ከሆነ ስሙ ብቻ የኛ አያደርገውም። አደራ ልላችሁ የምፈልገው ነገር ኢትዮጵያ ውስጥ ካሉ እጅግ ሀብታም ክልሎች አንዱ የደቡብ ኢትዮጵያ ክልል ነው። ብዙ ቋንቋ፣ ብዙ ባህል፣ ብዙ አስደናቂ ተፈጥሮ ያለው ክልል ነው። አላስፈላጊ ሽኩቻ ከልማት እንዳያስቀረን የሀገር ሽማግሌዎች፣ ወጣቶች አስመሳይና አንደኛ ብሔሮችን አትፈልጉ። የሚሰሩ ሰዎችን ብቻ ኢንክሬጅ አድርጉ። አስመሳዮች አሉ። የብሔር አንደኛ፣ የኦሮሞ አንደኛ፣ የአማራ አንደኛ፣ የትግራይ አንደኛ፣ የጋሞ አንደኛ፣ በተግባር ግን ሌቦች የማይሰሩ እንደዚህ ያለውን ክፉ ባህል ማስፋት ለልጆቻችን ደህንነት ማኖር ስለሆነ ወላይታና ጋሞና ጎፋ መተባበር ካልቻለ አብሮ መቆም ካልቻለ ኢትዮጵያ እንዴት አብራ መቆም ትችላለች? ከማንም በላይ በችግር በመከራ አብሮ የኖረ ሕዝብ መተባበርና በአርባ ምንጩ ለውጥ ሶዶ መሳቅ ካልቻለ፣ በሶዶ ለውጥ ጂንካው መሳቅ ካልቻለ ሌላው ሰውማ እንዴት ደስ ይለው ይችላል? እናንተ ላይ መታየት አለበት ህብረቱ፣ አንድነቱ፣ መከባበሩ፣ መዋደዱ፣ አብሮ መቆም፣ መስራት፣ መልፋት፣ መሞከሩ። ይሄንን ነገር በልባችሁ ማኖር አለባችሁ። 30ውን ብሔር የተከበረ የተወደደ የሚችል ነው። አንዱ ከአንዱ በልጦ አንዱ ከአንዱ ልቆ እኔ አንደኛ ካልሆንኩ ብሎ የሚያስብ ከሆነ ማደግ አይቻልም። ትብብር ካለስ ልቀን ፈጥነን ማደግ እንችላለን። የስዊድን ዜጎች አንድ ትምህርት ልጆቻቸውን ያስተምራሉ። ሲሰሙት ቀላል ግን ሲኖሩት በጣም አስፈላጊ የሆነ ትምህርት ነው። ልጆቻቸውን አንተ ከማንም አትበልጥም ይሉታል። በትምህርት ስርዓታቸው ውስጥም እኔ ከማንም አልበልጥም እያለ ነው የሚያደርገው። ያየውን ሰው ሁሉ በራሱ ልክ እያከበረ፣ ያየውን ሰው ሁሉ ከሱ የተስተካከለ ሰው እንደሆነ እያመነ ነው የሚያድገው። በዚህ ምክንያት ማንንም ሰው ቢያዩ ሰላማውያን ናቸው። ራሳቸውን አንደኛ አድርገው ስለማያስቡ የመጣውን ሰው ሁሉ እኩል አስተካክለው የማየት ባህላዊ ልምምድ አላቸው። እዚህ ቦታ ይህንን ስናገር የአርባ ምንጭ ከተማ ነዋሪዎች፣ የጋሞ ነዋሪዎች ሰው ለመቀበል ስቆ ለመቀበል ያላቸውን ቀቅሎ ለማብላት ችግር አለባቸው ማለት አይደለም። ዘሞስት ፍቅር የተሞላ ህዝብ ብለን ከጠቀስን አንዱ የዚህ አካባቢ ህዝብ ነው። ፍቅር፣ ሰላም ያለው ህዝብ ነው። ነገር ግን ፖለቲከኞች ለኮብራ ብለው ፖለቲከኞች
ለነሱ ደሞዝ ብለው አንተ ወላይታ ነህ፣ አንተ ጋሞ ነህ፣ አንተ ጎፋ ነህ ሲሉ የሚሰማ ትውልድ ግን መሆን የለባቸውም። አጭበርባሪ በሏቸው፣ አይጠቅመንም። የጋሞ ቋንቋ፣ የጋሞ ባህል፣ የጋሞ ማንነት መከበር አለበት፣ ለድርድር አይቀርብም። የወላይታ ቋንቋ፣ ባህሉ፣ ማንነቱ የጎፋም የዳሰነችም ሌሎችም ብሔሮች እንደዚሁ መከበር አለበት። ልክ እንደኛ ባለቤት ያለው የሚወደድ የሚከበር መሆኑን ማመን አለበት። ነገር ግን እኛ እንደኛ ለመሆን እኛ የብሔር ተወካይ ለመሆን ሌላውን ማሳነስ ተገቢ አይደለም። ይሄ ጉዳይ ጎርቶናል፣ ይጎዳናል። ይሄ እንዳይሆን የደቡብ ኢትዮጵያ ሕዝቦች ማንም የሚሰራ ሰው ማንም ባህላችንን የሚያከብር ሰው ከየትኛውም ጫፍ ይመጣ በንጽህና እስካገለገለ ድረስ እንደኛ ቤተሰብ የሚወሰድ የኛ ሆኖ የሚያጭበረብር የኛ ሆኖ የሚሰርቅ ደግሞ ከሆነ የኛ እንዳልሆነ የሚያስብ ልምምድ ማጎልበት ያስፈልጋል። ቅድም እንዳልኩት የጀመርነው ትንሽ ነው፣ የሚጠበቅብን ብዙ ነው። ያ የሚጠበቅብን ብዙ ሀብት፣ ብዙ ዕውቀት፣ ብዙ ጉልበት፣ ብዙ ትጋት ይፈልጋል። ያ ትጋት ምንጩ ደግሞ እነዚህ ብሔሮች ተደምረው እንደ አንድ ዜጋ አስበው የአርባ ምንጭ እድገት የሁላችን እድገት ብለው ማሰብ ከቻሉ ብቻ ነው። ሲንጋፖር የምትባል ከተማ ሀገር ናት። ሲንጋፖር ከተማ ሀብት ከኢትዮጵያ ሀብት ይበልጣል። አርባ ምንጭ በልኳ ብታድግ እንኳን ለደቡብ ኢትዮጵያ ተሻግራ ለኬንያ ሌሎች ሀገሮች የምትተርፍ መሆን ስለምትችል እዚህ የምናየው ልማት በእጅጉ የሚጠቅመው ሁላችን እንደሆነ ማመን ያስፈልጋል። ባለፉት ዓመት 2 ዓመት ገደማ ምን ያክል ሰው ስራ እንደያዘ አስቡት። ስራው ሲሰራ አሁን በቋሚነት የሚሰሩ ሰዎች፣ መንገድ ሲሰራ፣ መብራት ሲሰራ፣ አጠቃላይ መሰረተ ልማት ሲቀየር ብዙ ወጣቶች ስራ አግኝተዋል። ስራ ያልሰራችሁስ አይናችሁ አይቶ የማያውቀውን አዳዲስ ድንቅ ስራዎች ማየት ይችላችኋል። በአርባ ምንጭ ከተማ ውስጥ ትናንትና የድሮን ሾው አይተናል። አናቃልለውም። ምክንያቱም እንኳን በአርባ ምንጭ እንኳን በኢትዮጵያ በአፍሪካም ብዙ የሚጠበቅ ነገር ስላልነበር ይሄን ትናንት ያየነውን ሾው ግን አይተን የምናደንቅ ሳንሆን የምንፈጥር፣ የምንሰራ፣ የምናባዛ፣ የምናሳድግ መሆን እንድንችል ትብብር በእጅጉ ያስፈልጋል። ላለፉት 2 ቀናት በአርባ ምንጭና አካባቢው በነበረኝ ቆይታ በገጠር ኮሪደር በጨንቻ አካባቢ የዛሬ ዓመት ተኩል 2 ዓመት ስንወጣ መንገዱ በጣም ከባድ ነበር፣ ዳገቱ። አሁን አስፓልት ተጀምሯል። በሚቀጥለው ዓመት የሚያልቅ ይመስለኛል። እዚህ ቦታ ላይ 1190 ገደማ ሜትር አባፍ ሲ ሌቭል ነው። 30 ደቂቃ ነድታችሁ ጨንቻ ሳትደርሱ 2300 400 ይሆናል። በእጥፍ ያድጋል። እዚህ ይሞቃል፣ እዛ ይቀዘቅዛል። እዚህ ጋር የምታዩት የጨው ውሃ አይደለም። እዚህ ጋር የምታዩት የማይታረስበት ውሃ አይደለም። የጋሞን ተራሮች እያጠበ መጥቶ የደፈረሰው ውሃ በውስጡ ምግብ ነው ያለው፣ ሀብት ነው። እነዚህን የማየት የማድነቅ የመስራት የመተባበር ልምምዳችን ካደገ ደቡብ ኢትዮጵያ ለኢትዮጵያ በረከት፣ ለኢትዮጵያ ጸጋ፣ ለኢትዮጵያ ማረፊያ የሚሆን ቦታ እንደሆነ